ላለፉት 3 ዓመታት የድርጅቱ ማዕከላዊ ኮሚቴ ሆነው ሲያገለግሉ ከነበሩ 81 ሰዎች መካከል በአዲሱ አመራር እንዲቀላቀሉ ጉባኤው የጠቆማቸው 19 ሴንትራል ኮሚቴ አባላት ብቻ ነበሩ። ከነዚህም ውስጥ በአዲሱ ሴንትራል ኮሚቴ ተመርጠው ማለፍ የቻሉ 16 ብቻ ናቸው። ድርጅቱ የተማሩ ለመምራት የተዘጋጁ ብቃት ያላቸው ወጣቶች ወደፊት በማምጣት ስያሜውን ብቻ ሳይሆን የአመራር ብቃቱን ኢትዮጵያን ወደፊት ለመውሰድ በሚያስችል ቁመና ራሱን ያዘጋጀና ያደረጀ በመሆኑ ሌሎች ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደሙን የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። በሀገር ደረጃ የተጀመረውን ለውጥ ለማስቀጠል ፓርቲው በርካታ ስራዎችን እንደሚሰራ አስታውቋል። ጉባኤውም ለውጡን ለመቀልበስ ለሚያስቡ አካላት መልእክት ማስቀመጡንም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል። ለውጡ የሚደናቀፍና ሸብረክ የምንል መስሏቸው ገንዘባቸውን ጊዜያቸውን ለሚያባክኑ የጥፋት ኃይሎችም ምክር ሰጥቷል። ምክሩም ለረጅም ጊዜ አስበን አልመን ተደራጅተን የጀመርነውን ትግል በትናንሽ ሙከራዎች የማናደናቀፍ መሆኑንና ድሉን ያገኘነው በደም ሰላማችንን በደም ለመጠበቅ ዝግጁ መሆናችንን ጉባኤው ባንክሯል። የኦሮሞ ሕዝብ እንደ ቀድሞ ሁሉ ኢትዮጵያ ለመገንባት ኃላፊነቱን ይወጣል ያሉት የኦዴፓ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በክልሉ ብሎም በሀገሪቱ የሚፈጠሩ ችግሮችን ሕግን መሰረት ባደረገ አግባብ ይፈታሉ ብለዋል። ችግሮች ሕግን በተከተለና ብልህ በሆነ አመራር እየፈታ አሁን ያጋጠመውን ለውጥ ወደፊት የምንወስድ እንጂ በማንኛውም ሙከራ ተቀልብሰን ለውጡን የማናቆም መሆኑን ጉባኤው በታላቅ አንክሮ አስምሮበታል። በደቡብ ክልል የጋሞ ሀገር ሽማግሌዎች ለፈጸሙት አኩሪ የኢትዮጵያዊነት ገድልም ጉባኤው እውቅና እንደሰጠው ጠቅላይ ሚኒስትሩ ተናግረዋል። መላው የኢትዮጵያ ሕዝብ 9ኛው የድርጅታችን ጉባኤ በደቡብ ክልል የጋሞ ሽማግሌዎች በቅርቡ ያደረጉትን ገድል በታላቅ አድናቆት ይመለከተዋል። የጋሞ ሽማግሌዎች ኢትዮጵያ አሁንም ሽማግሌዎች እንዳሏት ወጣቶች ዛሬም ባህላቸውን እንዳረሱና ሽማግሌዎችን እንደሚሰሙ ሰውን ከመግደል ይልቅ ማቀፍ የሚሻል መሆኑን ባለመግደል ማሸነፍ ስለቻሉ የነሱን አርአያ የሚከተሉ ሌሎች ሽማግሌዎች እንዲበዙ የወጣቶቹንም መልክ ተከትሎ ታላቅን የሚያከብር የሚያደምጥ ወጣት እንዲበዛ ጉባኤያችን ለጋሞ ሕዝብና ሽማግሌዎች ያለውን አድናቆት በዚሁ አጋጣሚ ሊገልጽ ይፈልጋል። ኢትዮጵያዊ አንድነታችንን ለማጠናከር በጋራ አብረን እንስራ የሚል መልእክትም በጉባኤው ተላልፏል። እኛ እንደ ችቦ እኛ እንደ ዳመራ ተሰብስበን የምናምር የምንዘልቅ የምንሻገር ሕዝቦች ስለሆን አንድነታችን ሊንድ የሚችል የትኛውም ኃይል በጋራ የምንመክትና ኢትዮጵያችንን በልማትና ሰላም የምናስቀጥል መሆኑን ጉባኤተኛው በአንክሮ መክሮ ለመላው የኢትዮጵያ ሕዝብ ጥሪ ስላቀረበ እንኳን ደስ ያላችሁ። መጪው ዘመን በደም በፍርሃት የምናጥበት ሳይሆን በአንድነትና በመደመር የምንሻገርበት እንደሆነ በድጋሚ ለማብሰር እፈልጋለሁ። አመሰግናለሁ። Thank you.